ጫት ስንቅም የነበርን የተለያዩ ሱሶች ውስጥ ተዘፍቀን የነበርን ወጣቶች እንደዚህ አይነት ቦታ ላይ ስንገኝ ሰው የጨርቁ ግርም ነው የሚለው። ለምን እንደሚሰሩ አትሰጡም ይሉን ነበር። እኛ ደግሞ አላማችን ከእንደዚህ አይነት ሁኔታ ውስጥ ያሉ ወጣቶችን ማውጣትና ወደ ስራ ማስገባት ስለነበረ የምር እውነታችሁ ነው ፓርኪንግ ትሰራላችሁ የሚሉ ነው አለ። እየሰራችሁ ነው። አንድ አመት ባልሞላ ጊዜ ውስጥ የተሻለ ኢኮኖሚ መፍጠር ችሏል። በርካታ ገንዘብ ቆጥበዋል። ለራሳቸው ዳቦ ይዘው የሚገቡበት ገቢ አግኝተዋል ማለት ነው። አሁን ላይ ሁላችንም ቤተሰብ አስተዳዳሪ ነን። ቋሚ ደሞዝ አለን። ቁጠባ አለን። የቁጠባ ባህላችንን አዳበር። ስሜ ብሩክ ይባላል። ተወልጄ ያደግኩት ጨርቆስ ሰፈር ነው። ተስፋ ቆርጠው በየመቀመጫውና በየጎዳናው ይውሉ ስለነበሩ የሰፈሬ ልጆች ህይወት ስላደሱት ጀግና ወጣቶች ባለፉት ዓመታት በሰፈራቸው ተመርቀው ተምረው ስራ ያጡ ወጣቶች ባልባሌ ቦታ ተገኝተው ሱስ ላይ የነበሩ ወጣቶች ዛሬ ላይ የሰፈሩ ማህበረሰብ እያመሰገናቸው እንዲሁም በመገረም በመደነቅ የሚያያቸው በመሆናቸው እኔ በጣም ደስተኛ ነኝ። ወረዳው በመንግስታችን እና በወረዳው በክፍለ ከተማው ድጋፍ ብዙ ወጣቶች ትልቅ ደረጃ ላይ ደርሰው ቤተሰባቸውን ማስተዳደር ጀምረዋል እና በዛ ማህበረሰቡ ይኮራባቸዋል። ማህበር መጀመሪያ ላይ ምንም ስራ አልነበረንም። 10 ነን እንደ ወጣት 10 ነበርን። ስራ የላችሁ ቤት በመቀመጥ ምን ታገኛላችሁ? በመንቀሳቀስ ግን ዳቦ ይዘው መግባት ትችላለን። ለምን ወረዳ ሄደን አንጠይቃችሁ ብለን ስራና ክህሎት በመግባት ወረዳ ሄደን ጠየቅናቸው። ስራ አጥ መታወቂያ አውጡ አሉን። አወጣን። ፕሮሰሱን ጀመርን። አልመለሱንም። ወዲያውኑ ነው የተቀበሉ። እኛ የምንፈልገው የሚሰራ ወጣት ነው በሚል ወዲያውኑ ተቀበሉን ማለት ነው። እና ከተቀበሉን በኋላ ፕሮሰሳችንን ጀመርን። በሚገርም ሁኔታ በሞራል ቀጠልን። ንግድ ፍቃድ አወጣን። ከትራፊክ ማኔጅመንት ጋር እያያዝን በፓርኪንግ ነው የምትደራጁት ስለተባልን ማለት ነው። ከትራፊክ ማኔጅመንት ጋር በማያያዝ ፓርኪንግ ስራችንን ጀመር። አሁን ላይ ሁላችንም ቤተሰብ አስተዳዳሪ ነን። እንደገና ደግሞ ቋሚ ደሞዝ አለን። ተጨማሪ ደግሞ ቁጠባ አለን። የቁጠባ ባህላችንን አዳበር። ስለ ቁጠባ ምንም የሚያውቅ ወጣት አልነበረም። አሁን ግን የቁጠባ ባህል ያውቃል። ብር እንዴት መጠቀም እንዳለበት ያውቃል። ሱስ የለም። ከሱስ ነፃ ሆኗል። ምክንያቱም ስራ ነበር ሲፈልግ የነበረ ወጣቱ እና ማህበረሰቡን ራሱ ያስገረመ ወጣት ሆኗል። አሁን የኛ ማህበር የምር እውነታችሁ ነው ፓርኪንግ ትሰራላችሁ የሚሉ ነው አለ። እየሰራችሁ ነው? አዎ። ለዛውም መንግስት የሚያውቅ ህጋዊ ማህበር ሆነን ተደራጅተን መንግስት አደራጅቶ እየሰራ እንገኛለን። ሰው እንዳለ በቃ ይገረማል። በጣም ነው የሚደነቀው። ምክንያቱም ጫት ስንቅም የነበርን የተለያዩ ሱሶች ውስጥ
ተዘፍቀን የነበረን ወጣቶች እንደዚህ አይነት ቦታ ላይ ስንገኝ ሰው የጨርቆስ ማህበረሰብ ግርም ነው የሚለው እና በአጠቃላይ አሁን ያለንበት ሁኔታ ቁጠባችንን ብሩን መንግስት ሌላ ተጨማሪ ብር ጨምሮልን ለአቪያጆ ለመክፈት ነው ደግሞ ሀሳባችን። አሁን እንትኑ የፓርኪንጉ ስራ በጣም ውጤታማ ሆኗል። ቁጠባችንንም አዳብረናል። ካፒታላችንም እየጨመረ ነው። ይህን መንግስት ማመስገን እፈልጋለሁ። በጣም ነው የማመሰግነው። የስራ እድል ፈጥሮልን ለቁም ነገር አብቅቶን ቤተሰባችንን እንድንረዳ ስላበቃን አመሰግነዋለሁ። በመቀጠል ደግሞ አሁን ለአቪያጆ እንድንጠቀም እንድንሰራ ተጨማሪ እንትን ቢኖር ቢሰጠን ብድር ቢሰጠን ብለን እንጠይቃለን። ስሜ ይግለጡ በየነ እባላለሁ። በቂርቆስ ክፍለ ከተማ የወረዳ 10 ምክትል ዋና ስራ አስፈጻሚ እና ስራና ክህሎት ጽህፈት ቤት ኃላፊ ነኝ። ያው ቅድም እንደተነሳው ከዚህ ከርቼ እስከ ማንዴላ ድረስ ያለውን ቦታ አላግባብ ግለሰቦች የሚጠቀሙበት ቦታ ነበረ። ይህንን ቦታ ከክፍለ ከተማው ስራና ክህሎት ጽህፈት ቤት እና ከክፍለ ከተማው ትራፊክ ማኔጅመንት ጽህፈት ቤት ጋር በመተባበር ለስራ እንድናውለው ከተግባባን በኋላ እዙ አካባቢ ተወልደው ያደጉ ወጣቶችን አሰባሰብናቸውና ወደ ቢሮ አመጣን። ወደ ቢሮ ስናመጣ ያሉበት ደረጃ እጅግ በጣም አስቸጋሪና አሳሳቢ ደረጃ ላይ ነበር ያሉት። በሱስ የተጠመዱ በየድንጋይ ላይ ቁጭ ብለው ጫት ይቅሙ የነበሩ ሁሉም በሚባል ደረጃ 10 ወጣቶች ናቸው። በጣም መሰረታዊ ችግር ውስጥ ያሉ የወጣት እድሜ ክልል ውስጥ ያሉ ወጣቶች ናቸው። ነገር ግን ወደ ቢሮ አመተን የአመለካከት ቀረጻ ስራ ከሰራን በኋላ በቢሮ ደረጃ ከቂርቆስ ማኑፋክቸሪንግ ኮሌጅ ጋር በመተባበር መጀመሪያ የስልጠናን የሰጠናቸው ማለት ነው። የብሬኖሽ ስልጠናን የሰጠናቸው፣ የንግድ ክህሎት ስልጠናን የሰጠናቸው። ይህን ስልጠና ሲያገኙት የተወሰነ መነቃቃት ጀመሩ። ቀጥለን ከትራፊክ ማኔጅመንት ጋራ ከቂርቆስ ክፍለ ከተማ አስተዳደር ቅርንጫፍ ጽህፈት ቤት ጋራ በመተባበር ቴክኒካል ስልጠና እንዲሰጧቸው አደረግን። በሲስተም እንዲመዘገቡ አደረግን። ከተመዘገቡ በኋላ ለክፍለ ከተማው የአደረጃጀት ፕሮሰስን ጨርሰው እንዲሄዱ አድርገን እንዲጸድቁ ከተደረገ በኋላ ቀጥታ ስራ እንዲጀምሩ ነው ያደረግነው። በእውነት ከሆነ ስራ ሲጀምሩ ይሰራሉ የሚል እምነት አልነበረንም። አካባቢው ላይ ያሉ ሌሎች ማህበረሰብ እነኚህ እንዴት ይሰራሉ? ዝም ብላችሁ እየቀለዳችሁ ነው፣ በአካባቢው ለምን ለሚሰሩ አትሰጡም ይሉን ነበረ። እኛ ደግሞ አላማችን ከእንደዚህ አይነት ሁኔታ ውስጥ ያሉ ወጣቶችን ማውጣትና ወደ ስራ ማስገባት ስለነበረ አስጀመርናቸው። ኢሚዲየትሊ እንዳስጀመርናቸው ኦልሞስት ሃፉ ያክል ከሱስ መውጣት ጀመሩ ማለት ነው። በሂደት ደግሞ በተለይ ሰብሳቢያቸው ጎበዝ ልጅ ነው፣ ወጣት ነው፣ ምክር ይቀበላል፣ ያዳምጣል፣ ይሰማል። በሂደት አሁን ላይ እንደው ማህበረሰቡን ቢያያቸው ደስ የሚለኝ ነገር 10 ከሱስ ነፃ ናቸው። 1 ዓመት ባልሞላ ጊዜ ውስጥ የተሻለ ኢኮኖሚ መፍጠር ችለው በርካታ ገንዘብ ቆጥበዋል። ለራሳቸው ዳቦ ይዘው የሚገቡበት ገቢ አግኝተዋል ማለት ነው። ምንም አይነት የብር ንክኪም ስለሌላቸው ቀጥታ በሲስተም ስለሆነ በቴሌብር ስለሆነ ገንዘብ የሚሰበስቡት ማህበረሰቡንም አያማርሩ። እንደውም በጣም እያመሰገነ ነው ያለው ማህበረሰቡ። የእነሱም ገቢ የትም ተንጠባጥቦ አይቀርም። በወር ከፍተኛ ደሞዝ ተከፋይ መሆን ችለዋል ማለት ነው። በማህበረሰቡ በኩል አሁን ሲያያቸው ቢሮአችን እየመጣ የኔም ልጅ ከእንደዚህ አይነት ህይወት ውስጥ እንድታወጡልኝ ይፈልጋለሁ፣ ለዚህ መደራጀት አለበት እያሉን የሚጠይቁን ማህበረሰቦች አሁን በዝተዋል ማለት ነው። ለዚህ ቦታ ስናገኝ የምናደራጅበት ቦታ ስናገኝ ሌሎች ወጣትንም በዚህ መልክ እየጠቀምን እየለወጥን ከተማዋን የሚመጡን ወጣቶች እንዲሆኑ የማድረግ ስራ እየሰራን እንገኛለን ማለት ነው። በተጨማሪ ማህበረሰቡ በተለይ እዚህ አካባቢ መኪና ፓርክ የሚያደርጉ ማህበረሰብ በየቀኑ ስፔኪዮ ይሰረቁ ነበረ፣ የመኪና እቃዎች ይሰረቁ ነበረ። ኢቭን ሙሉ መኪናውም የተወሰደበት ጊዜ ሁሉ ነበርና ከዚህ ድነናል። ከዚህ በላይም
ብንከፍል ደስተኞች ነን